ታሰር የከታላ አረጉ ነሽ በቃ ነሽ አንደኛ ጨፍራለሁ እንደዚህ በለን መቸገራችንን አይቶ ወረደን ጌታ እናነስላገ የዶሮ አዙሪው ጌታ ምን እንደሚያ አዙሪው ዘጋ አዙሪው ዶሮ ሲፈሰስ ዶሮ የዶሮ እሺ ከማሚ ጋር ተመልሰናል። ማሚ እንኳን አደረሰሽ። እንኳን አብራ አደረሰን። ናው እውነት ይሄን እድልና አጋጣሚ ስለሰጠሽ በጣም ነው የማመሰግነው። መጀመሪያ እንኳን አደረሰሽ። እንኳን አብራ አደረሰን። እንኳን አደረሳችሁ ተመልካቾች። እሺ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለመላው ለኢትዮጵያ ሕዝብና መላው ዓለም ላይ ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ያላችሁ የዳጊ ቤተሰቦች እንኳን አደረሳችሁ አደረሰን። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። እሺ ሳሙኤል አብይ ከማል ማን ነው? ሳሙኤል አብይ ዛሬ ከባድ ቀን አሳልፈናል። እሱን ቀስ ብለን እንመጣበታለን። እሺ ምንድነው ጠይቀህ እንኳን አደረሰ በመጀመሪያ ና ጎብዮ ና ምር ነው ና ሁለታችሁ ና ጎብዮ ዶክተር መጥቷል። ዌልካም ዶክተር ከዶክተርና ከዳኒ ጋር አንተ እስከምችለው ሰው ለራስህ መቻችሁ። እንኳን አደረሰሽ። እንኳን አብሮ አደረሰ። እስቲ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። በዓሉ የሰላም፣ የፍቅር፣ የመተሳሰብ፣ የአንድነት ይሁንላችሁ። አሜን። እኔ ወሊሶ ነው ተወልጄ ያደግኩትና ገና ሲባል ቀድሞ የሚመጣው የሆነች ሜዳ አለችና እዛ የገና ጨዋታ አለ አይደል? እና መቼም ማረሳት ጨዋታ ነው። የገና ጨዋታ ትጫወታላችሁ? የምር ነው ደስ የሚል እውነት። ያው እንትን ህጉን ባይጠብቅም እንደዚህ ምናምን ባይሆንም ብቻ አንዱ ይመታል አንዱ ይቀበላል ይይዛልና ተሯርጠህ ጋፍተህ ይዘህ ምናምን የሆነ ሙድ ያለው ጨዋታ ነው። እኛ አልተጫወትንም። አንተ እንትን ስለሆንኩ ዘመልሽ በዛት አንተ እንትን የቦራ ዘመልሽ ኦኬ። እንኳን አደረሰ ባባ እነሱም እንኳን አደረሳችሁ እንኳን አብሮ አደረሰን። አይናፋር ነው እኔ እዚህ ነው በዓል እንግዲህ ያው ዱብ እያለና ዝግጅት ያበደ ነው። የሆነ ጥያቄ ነበር ማሚ፣ ስለ በዓል ስታስቢ ወይ ደግሞ ስለ ገና ስታስቢ ምንድነው የምታስቢው? ስለ ገና ምን አስባለሁ? አመት በዓል መሆኑን እንደገና ደግሞ የኢየሱስ ክርስቶስ የልደት በዓል መሆኑን ስታስብ ደስ ይላል። ምንም በቃ በጣም ደስ ይላል። በጣም ቆንጆ። እሺ ልጆችሽ አሉሽ ማለት ነው? አዎ አሉኝ፣ 4 ልጆች አሉ። ኦኬ። እሺ አሁን በዓል ሲደርስ ያንቺ ኃላፊነት ምንድነው? ሁሉም ቤት ውስጥ ያለው ነገር ሁሉ የኔ ኃላፊነት ነው። ምክንያቱም የቤትም ስራ ልጆችንም ቴከር ማድረግ ብዙ ነገር ሴት ስትሆን በጣም ብዙ ኃላፊነቶች ይኖሩብሃል። አሁን እዚህ ውጪ እንደምታየኝ ምናምን አይደለም፣ ቤት ሲገባ ደግሞ ሌላ እናት ነኝ። በጣም ቆንጆ። ገና ሲባል እንትን የገና ዛፍ ብርቅ ነበርና ልጅ ሆነን ተገዝቶ መጥቶ አብርቼ ሳይጠፋ ነው የሚያድረው ብዬ ቁጭ ብዬ ያያደርኩበት ቀን አለና ገና ሲባል አእምሮዬ ላይ ነው ይመጣል። ያስቀኝ። እኔ ግን ተመልካቾቼ ገና በዓል ሲባል የኢየሱስ ክርስቶስ ልደት ነው። የኢየሱስ ክርስቶስ ልደት በዓል ነው የመጣው። እዛ ገና በዓልን እስቲ እንዴት ነው የምታሳልፊው ንገሪኝ። እኔ ማሳልፈው ነው ማሳለፍ ያለብኝ ወይስ ማሳልፈው? በዓልን ስታሳልፊ እንዴት ነው የምታሳልፊው? ሲቀጥል ደግሞ አንቺ ስራ ድርሻሽ ምንድነው ገና በዓል ቤት ውስጥ? እኔ አንደኛ ነገር የመጀመሪያ ልጅ ነኝ። ሲቀጥል ደግሞ ብዙ ጊዜ እናቴ ቤት አትኖርም፣ ውጪ ነበር ያለችውና እኔ ነበርኩኝ ሙሉንም የምሰራው ቤት ውስጥ። ቤት ጽዳት ብትል ሁሉንም በቃ የእንጀራ መጋገር፣ ምግብ፣ ዶሮ መስራት፣ በቃ ሁሉም ዳቦን ሁሉንም እኔ ነኝ የምሰራው። እና
የኔ ድርሻ በቃ ጉድ ማለት ነው እንደ እናት ማለት ነው። እና እሱ ነው። ታናሽ ወንድም አለሽ? አዎ ታናሽ ወንድም አለኝ። በዚህ አጋጣሚ እወድሃለሁ በጣም። እናቴም አባቴም ወንድሜም እንኳን አደረሳችሁ። እናትሽ ዲያስፖራ ነች? ዲያስፖራ ነች። እናቷ ዲያስፖራ ነች። በነገራችን ላይ ዲያስፖራ ነች። እና ባል እንዴት ነው? እሺ ስለሽ ውሎዬ ደስ በሚል በቤት ውስጥ ስራ ቡና በማፍላት የደረሰም ያባላ ደርሰዋል። እንዴ ትልልቆች ናቸው ግን እንዴ ልብህን ሙልት አድርጋ የምሰጥባቸው ስራ ስሩ የምትላቸው አይደሉም። ግን ቢሆንም እነሱ ትንሽ እንትን ይላሉ። እኔ ግን ደስ ይለኛል። በቃ የአገር ባህል ልብስ ለብሼ ቡና እያፈላው ዳቦ ምንድነው የቡና ቁርስ ያዙ ምናምን ማለት ደስ ይላል። አንዳንዴ እንጨፍራለን። አይሽ ወደ ቀጣዩ ጥያቄ አሁን አመጣሽ ማለት። እሺ ሶ ገናን ስታስቡ ምንድነው ታስቡት? ምን አይመራችሁ ላይ ይመጣላችሁ? ሳሚ አቃል ታስቡና አቃል። እሺ ዶክተር ገናን ስታስብ አጨቁነኝ። ገናን ስታስብ ዶክተር ምን ታስባለህ? ቆላስብና ለገራ አስቡ ያቀም ገና አታስብ ማለት ግን እስቲ ያለ ማሰብ ሳስብ ያው ገናን ሳስብ የጌታችን ኢየሱስ ክርስቶስን ልደት በዓል ያው መታሰቢያ ነው። እንደዛ ያሰብኩ ግን አሰባለሁ። በጣም ቆንጆ ቅድም የሆነ ሰው ምን እንዳለኝ ታውቃለህ? ገናን በዓል ስታስብ ታስባለህ ዛፉን ዛፉን እኔ ገናን ሳስብ ኢየሱስ ክርስቶስ መወለድ ነው የማስበው። ኢየሱስ ክርስቶስ ለኛ ብሎ ከሰማይ ሰማያት መምጣቱን ነው የማስበውና አመሰግናለሁ። እሺ እንቀጥላለን። ይህንት ይቻላል። ሰብስክራይብ ላይክ ሼር ያደርጋችሁ በደንብ አድርጉ እያደረጋችሁ ነው። ከዚህ በላይ ደግሞ አርቂ ገናን ስታከብሩ ሁለተኛ ማለት ያንተ ኃላፊነት ምንድነው? በዓል ላይ ስለ ገና ብቻ ሳይሆን በዓል ላይ ቤት ውስጥ ያንተ ኃላፊነት ምንድነው? በስማ እንትን እግሪን ሰቂ መተኛ እንደዛ አይደለም። አምናለሁ መተኛት ስለምታይ እውነታይ ማዘርን ምን ታደርጋለች መሰለህ? ይታፋዘር ያርዳል። ከዛ ማዘር እዛ ጋር ታቁላላለች፣ ምን ትላለች፣ ሰራራለች እና እኔ ደግሞ ገነጣጥላለሁ። ብልቶቹ ምናምን ወጣል። ብልቶቹ ምናምን ወጣል። የዶሮ እኔ አልኩት ብልት ታውጣለህ። ብልት ማውጣት ነው እንደሰው በቃ እንዴ ዶሮ ገነጣጥዬ ብልቶቹን ወጥቼ ምናምን አስረክባለሁ። ይሄ ነው ስራ ወያው እና ማዘራውን ስቀርባት ምናምን በዓላቶች ላይ ምናምን ስቀርባት በቃ ዘንድሮ ማንም ያግዘኝ የለም ምናምን ማሊ እሺ ተበላለሁ። መብላት ነው ይድርሽ መብላት ነው። ዶክተር እኮ ነው እና ዶክተር መቼ መርፈለው ገዶሮዋ እንዴ ዶክተር ከዛ ደግሞ ምንድነው ሲታመሙ ዝም ብዬ ጨጓራቸውን ባለ ብዙ ጊዜ ምናምን ይፈጠራል። ጨጓራ ያቀመኝ ተፍተፍላለሁ አክማለሁ። ጀመር ኢንስታስ ብትሆን ይሻላል አንተ ይችላል ለሰምቶን። እሺ ሳሚል እንትን ስራህ ምን ማን ነው? ስራዬ የበዓል ቀን መብላት ነው ስራዬ። ሌላ አርዳለሁ። ይሄ ነው ዋናው ስራ። በቃ ኬት ተጠርቼ መሰለህ ማለት ነው። ኬት ቤተሰብ ኬት ፈልጎኝ ነው አራጅ የሰፈሩ ዶሮ ልክ እኔ ስመጣ እንደዚህ ነው ተምጥብ ይደረው አንድ ዙር ሁሉንም አንዱን ቢላ ነው እንደዚህ ወርወራለሁ። ሁሉ ዶሮ ራስተ እንደዚህ በጣም ቆንጆ ስድስት ዶሮ እንደዚህ እንዴ ስድስት ሰባት እንደዚህ ይጠብቁኛል። አንዷን ቢላ ወርወራት የሰፈሩ በድጋሚ እንኳን አደረሳችሁ። እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። እሺ እንዴ እስቲ አጋጣሚ ንገረኝ። በበዓል ያጋጠመማ ትረሳው ስፔሻሊ ገና ከሆነ አሪፍ ነው። አጋጣሚ
በገና እንዳልኩ ነው ቤት ውስጥ ፋዘር ያርዳል ምናምን እና ፋዘር ዶሮ አቀር እኔ ነኝ ዶሮ ይዤለት የምሄደው። ከዛ ሳፋ ምናምን ይዘህ ምናምን አይደል የምትጠብቀው ምናምን ይቺ የምትጓጓት ነገር አለች በዚህ ምናምን እና ይዤ ጠበቅኩት ምናምን አንዱን ዶሮ አረደው ምናምን ከዛ አስገባ። ሁለተኛው ወይ ገርም ሴት ነች። ከዛ አረዳት ምናምን አስገባ። እየጠበቅን ነው ነፍሳቸው እስኪወጣ ነፍሳቸውን ይማረውና እና እየጠበቅን ምናምን እንትን አለ ምናምን ምንድን ነው የሚባለው ነፍሳቸው እስኪወጣ ምናምን ተወራጩ ምናምን። ከዛም በኋላ ሞቱ ምናምን ብዬ ከፍ አደርጋለሁ። ሴቷ ዶሮ ቁቁቅ ትላለች። ለካ ፋዘር አላረዳት። በዓል ላይ እንትን የሆነ ጊዜ ነው በጣም ልጅ ሆኜ ከእናቴ ጋር ዶሮ ታርዶ ብርዱ እኮ ነው ያኮላተፈኝ። ታርዶ እንትን እየገነጣጠልን ነበር እና እኔ ቁጭ ብያለሁ ብዙ ጊዜ እና ከዛ ቁጭ ብያየው ታርዳ ሳፋ ላይ እንደዚህ አድርጋት ላባ እንዲህ ሳስተረጋት እሺ ላባ እንዲህ ስትላት ከዛ እኔ ከዛ ረጅ ተፈራል ምናምን። ከዛ ጠራቸው አባቴ ከዛ አርዳታል ትታርዳለች እንዲያው እስቲ አንገቷ ታየ ምናምን ተቆጣ። ከዛ አሁን ትጮኻለች የሆነ ድምፅ ታወጣለች። ኧረ ቆይ ምናምን አለች እና እንቁረጣት ምናምን ብላ አንገቷን ቆረጥን። ከዛን በቃ ከዛን እንደምን ጨርሶ በስማም ትላለች ወይ ድንግጥ ብላ ዶሮ ላይ አወጣብኝ ብላ ከዛ እንትን ነው ውሃ ከዛን አሁን ነው እንትን የቀረው ዶሮ ሙሉ ለሙሉ ቆዳ ምናምን ድሮ ብለ እንትን ይባል ነበርና ከዛ ማለት አሁን ሙሉ እስከነ ቆዳው ነው ግን ጥል የሚያደርጉት ያው ለስንፍና አጥቷል። ድሮ ግን እሳት እንትን በፈላዋትን ተብሎ ምናምን ነው። ከዛ የፈላዋ ተፈላና ዶሮ ላይ ሲፈሰስ ዶሮ አጨበት የሆነ ተንደፋደፈች። መጮሳ ተንደፋደፈች። አንገቷ ተቆርጧል። ግን እግዚአብሔር ምስክር ተንደፋደፈች። ደንግጠን ምናምን ስማም የተዞረ ዶሮ ነው እንደሸጡልን ምን አይነት ከጠንቋይ ቤት እግዚአብሔር አይ መቼ ከጠንቋይ ቤት ያስበል ማረሳው እንትን ነውና ይገርማል። እና ስበላት በጣም የሚገርም አጋጣሚ ነው። የሚገርም ዶሮ ነው ከእናንተ ነው የምገዛ ከዚህ በኋላ። ሁለተኛ ጥያቄ በገና በዓል ወይ ደግሞ በበዓላት ያጋጠማችሁ አጋጣሚ እስቲ ንገሩ። ያጋጠማችሁ አጋጣሚ አሁን አዙሪው ጌታ ምን እንደሚያይ አዙሪው እዛ ጋር አዙሪው ምን እንደሚያይ ና ዶክተር ጂኒዮን ከሰውዬ የበዓል ፕሮግራም የሰራ። እሺ እንቀጥል። በበዓል ያጋጠመኝ ብዙ ገጠመኝ አጋጥመኝ ግን እንደ ዛሬ ያጋጠመኝ ገጠመኝ ነው። እግዚአብሔር ምን ሆንክ ሳሚና? ምን ሆነን እስቲ ምን ብለን ንገራቸው። ዛሬ የበዓሉ ዋዜማ ነውና ስራ በጠዋት ልንሰራ ተፍ እያልን ይወጣን ቡና እንጠጣ ብለን እስቲ ነቃ እንበል ብለን እየሄድን እያለ አነቁን ደህና አድርገው ነክተን ነው እየወረድን ነው። ለዘዌ ከብዙ ነገሮች አምልጠን ነው እዚህ ያለን። እንደቀላል ያለ በብዙ ጣውረዶች ውስጥ አልፈን ነው ዛሬን ምን ሆነን ታሰርን። ምን አድርገን እንደሆነ ዋናቀም ዝም ብለን ታሰርን። መንገድ ላይ ታሰርን። በዚህ ፊት ምክንያት ታሰርኩ። በዚህ ልጅ ምክንያት ታሰርኩኝ። ያው ቅጣቴን ተቀብዬ ዶክተር ነው ያስወጣን። በዚህ ዶክተር ብራዘራችን እንደዚህ እንደምታኝ ዶክተር መጥቶ ነው ያስወጣኝ እና ትልቁ ገጠመኝ ዛሬ ነው። በቃ በበዓል ቀን እንደዚህ መሆኔ በጣም ትልቁ ገጠመኝ ዛሬ አስፈታው። የምር ሰው አስፈታው። ሰው ለማስፈታት ሽሮ ጉድ ምናምን መሰለኝ። በጣም ለኔ ትልቅ በዚህ ጨረስኩ። ገጠመኝ በፊት ላይ ቤተሰቦቼ ጋር ሄድ ነበረ
እኔ ያለሁት ጎሮ ነኝ ግን ተክለ ሃይማኖት ቤተሰብ ስላለኝ እናትና አባቴ ጋር ሄድ ነበርና ዳቦ ይዤ ገባሁ ታክሲ ውስጥና ነፍሰ ጡር ነበረች። ከዛ ዳቦ የቱ ጋር ነው የሚሸተኝ ምናምን ትላለች። እኔ ዳቦ ይዣለሁኝ ዳቦን አታየው ከታች ነው ያደረኩትና ከዛ እኔ ነኝ ምናምን አልኳት። አማርኛ ምናምን አለች። ይዤ የምሄደውን ዳቦ ቆርሼ አቅምሻታለሁና እሷ የት እንዳለች ምናምን አላውቅም። እሱ አጋጣሚ ሁሌ ገና በመጣ ቁጥር ትዝ ይለኛል። ባለሽበት ወልደሽ ከብደሻል። እሺ እስቲ የገና መዝሙር ዘምሪልኝ አንድ ለኦዲየንሶቼ አንድ የገና መዝሙር ዘምሪልኝ። እሺ ጌታ እንድትደርስ አንድ ነው አቤት ዲቪ ዘምሩ በቃ ፍስት ያለሽ አስናገር እኮ መዝሙር ዘፈን እንትን ሙሉን አለው ሌላ እሺ ቢያንስ ቁጥሩን በይ ወይ ደግሞ ሌላ አላቀው ጌታ ሙሉ ለሙሉ አላቀው። እሺ አስናበልም በይ አይደለም እንዳላሳስት ብዬ አይ ችግር አስናበል ድምፅሽን ከፍ አድርገሽ ለኔ ብቻ ወዲህ በራስ ብቻ በቃ ዋናው ነገር እንኳን አደረሳችሁ ነው። አስናበል አስናገርና ይበይ ድንግል ፈጣሪዋን ወለደችው በመጠቅለያ ተቀለለችው የለምና ስፍራው ለእንግዶች ማረፊያ ግርግ ማስተኛችሁ በከብቶች ማደሪያ ድንግል ፈጣሪዋን ወለደችው በመጠቅለያ ተቀለለችው የለምና ስፍራው ለእንግዶች ማረፊያ ግርግ ማስተኛችው በከብቶች ማደሪያ የለምና ስፍራው ለእንግዶች ማረፊያ ግርግ ማስተኛችው ከበሮ ያዝ በቃ በጣም ቆንጆ ነው። ቆንጆ ድምጽ ነው። ደስ ተጠቀሚበት። ብዙ ጊዜ ያገረሻል የተጠቀምሽበትም ነው። አንድ የገና መዝሙር ምትወጪው? እሺ ፍቃደኛ? አዝማችሁንም ቢሆን በለ ገጠሙ ከተቻለ ድምጽ የለኝም ግን ልበል። እሰይ ተወለደ ያለ መድኃኒት ያለ እንዳላጫጭው ስልክ ይዣለሁ። አረ ትንሽ ቻው ይቀጥል። ያበረ ነው። አንተ ማጫጭው አረ ማሚ አንድ እሰይ ተወለደ ያለ ማሚ ብሏልሽ የእውነት ብሏልሽ ግን አንተ በለስቲ እሰይ ተወለደ ያለ መድኃኒት ያለ መድኃኒት እሰይ ተወለደ ብለህ ትቀጣጠላለህ። እናት ሀገር እንደተባለ ቁጥሩን አታውቁትላችሁ። በጣም ያሳዝናል። ማለታችሁ ስሜት ቁጥር የለውም። ስለ ቁጥር አሁን መዝሙር ሲዘመር አዝሙር ይባላል። ኦኬ እንደዛ ነው። ግን እንትን ሙሉ ልበልብል የህዝቡን ልብ ነካዋለሁ ብያስብ ደግሞ ስትነካከባር ነው። ይሁን በድጋሚ እንኳን ተሰምቶኛላችሁ። የበዓል መዝሙር የገና በዓል መዝሙር ኬንሰን ተፋስተ ና ዶክተር ነጅ የገና መዝሙር ገና ፕሮቶኮል ሶሪ የገና መዝሙር አንድ መዝሙር። እሺ አብረን በል በጀና ተወለደ አንተ። እሺ ምን ይላል? የምስራች ቃል ምን በል? እሰይ የምስራች ምን በል? እሺ እንግባ ግውታ አንጀቴ። እሺ ቢቹና አንተ ጀምረና እንገባ። እሺ አይ በኢላ
እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ስለኛ ወረደ። ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ደረሰልን ጌታ። አንድ ልድገው። ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ወረደልን ጌታ። አንተ ተሳስተሃል። እሺ ድሮ ልጅ እያለን እዚህ ማለት ነው ለምን እንደዚህ በለን እንዘምር በእልልታ መቸገራችንን አይቶ ወረደልን ጌታ። የልጅነት ትልቅ ትውስታ ቻይልድሁድ ትልቁ ትውስታ ይሄ ነው። እንደዚህ ምንላት ነው። በጣም ቆንጆ። እኔ እና እሱ ከጀርባ ነበር እኮ የሚያስቆሙ ዳር ዳር ተስተውሳለህ አንተ? ዳር እኔ ዳር ነበር የምንቆም። እሱን አናውቀውም። ኬት መጥ እንጀራ ሲጋገር እንጎቻ ታውቂያለሽ? እንጎቻ መጨረሻ ላይ ነው መጀመሪያ ላይ ነው የሚጋገረው? እንጎቻ የሚጋገረው መጀመሪያ ላይ መጨረሻ ላይ የሚጋገር ይችላል። መጀመሪያ ላይ ከዛ መጀመሪያ ላይ እንደ ትክክለኛው ማለት መጀመሪያ መጨረሻም ሊጋገር ይችላል። መጀመሪያ ላይ የሚጋገረው ምጣዱ እኩል እንዲሰማ ተፈልጎ ነው። ከዛ መጨረሻ ላይ ደግሞ የሚጋገረው የተረፈ ሊጥ ካለ ነው። ግን ቋሚው መጀመሪያ ይጋገር። ምን አልኳችሁ? ምን እሷ ነው የምታውቅ ሰው ነው ባለሙያ ሰው ልጅ ምንድን ነው ተሰጥቶኛል። እሺ ይሄንን ዩቲዩብ ቻናል መለከቱ እንቁ ሰዎች እንኳን አደረሳችሁ ትሽል አስተላልፍ ካላስ የዳጊ ኦፊሻል ነው። ዳጊ ኦፊሻል እሺ የዚህ የዩቲዩብ ተከታታዮች የዚህ የዩቲዩብ ቻናል ተከታታዮች በሙሉ ቤተሰቦቻችን ማለት ነው እንኳን ለመድኃኒታችን ኢየሱስ ክርስቶስ ልድገመው ከላይ ልድገመው አያረጉም ከት በስህተት የበርከታ አላረጉም። ነሽ በቃ ነሽ ቤተሰብ ሁላችሁም የዩቲዩብ ቤተሰቦቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉን እንግዲህ በሰላም በፍቅር በደስታ በመቻቻል በመተሳሰብ በፍቅር እንድታሳልፉት ምኞቴ ነው። መልካም በዓል ለሁላችሁ። መልካም በዓል ለሁላችሁ። መልካም በዓል ይመቻችሁ። ቴንክ ዩ ተመልካቾቼ እንኳን አደረሳችሁ። ባህሉ የሰላም የፍቅር የጤና የመተሳሰብ አብሮ የማደግ ይሁንልን። እንወዳችኋለን። እኔም ወዳችኋለሁ። እንኳን አደረሳችሁ። እስካሁን ወዳችኋለሁ ብለህ አታውቅም? እኔ ነኝ ያልኳቸው። አይ ሁሌም ወዳችኋለሁ። እና አንድ ማስተላለፍ የምፈልገው መልእክት ሪፖርት እና ሰብስክራይብ ተቃራኒ ስለሚወደኝ ነው። እሺ እንደዚህ አይ ዩቲዩብ ቻናል ሰብስክራይብ ላይክ ሼር እያደረጋችሁ ጠብቁ። ቪዲዮ እስከመጨረሻ ትንሽ ጋይ በቃኝ ትንሽ ይነክል አያበረኩ በቃኝ። እሺ ማሚ በስተመጨረሻም እንኳን አደረሰሽ። ለምን ነው የክርስትና እምነት ተከታዮች ሁሉ እንኳን አደረሳችሁ ማለት አስተላልፊልኝ። መልካም ምኞትሽ ተመኘሽ። እሺ መላው የክርስትና እምነት ተከታይ ኢትዮጵያውያኖች፣ ኤርትራውያኖች በመላው ዓለም የምትገኙ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እሺ ለመላው የክርስትና እምነት ተከታዮች ለኢትዮጵያውያኖች፣ ለኤርትራውያኖች በመላው ዓለም ለምትገኙ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እንግዲህ በዓሉ የሰላም የጤና የፍቅር የመተሳሰብ የመረዳዳት ያርግልን። አመሰግናለሁ። ስለሚቻል እንኳን አደረሳችሁ። ቀጣይ ደግሞ በሌላ እንግዳ እመጣለሁ። ይመቻችሁ። ጉንታራጅ ነይ ይመች ነይ አንቺ ይመች። በዚህ በጣም እየዘጋ ነው አየር። በምን ምክንያት እንደሆነ ነገረናችኋል። ጠዋት የት እንደነበርን ደግሞ ኢንትሮ ላይ ከሳይቻችኋለሁ አሳያችኋለሁ።
እና ይመቻችሁ። እንኳን አደረሳችሁ አይደል? እንኳን አደረሳችሁ የዳግም ፋሚሊ የባቡሬ ፋሚሊዎች እንኳን አደረሳችሁ። እንዴ አላልክማ? የመጀመሪያው ሰው ሰብስክራይብ ያደረኩት እኔ ነኝ እና እንኳን አደረሳችሁ፣ እንኳን አደረሰን። በውጭም በውስጥም ያላችሁ ትመቹናላችሁ። ነጥፋ ብላችሁ አሳለፉ። ቤተሰቦቼ ደግሞ ከእናንተ ጋር ባላሳልፍም ትመቹኛላችሁ። እንኳን አደረሳችሁ። ወይዘሮ ያዴ ክሩ እንኳን አደረሳችሁ። እናቴ እንኳን አደረሰሽ። አብረሽ ባሉልም እንኳን አደረሰሽ ብያለሁ። ወዳችኋለሁ። ሲስተር ምናምን ትመቹኛላችሁ። እንኳን አደረሳችሁ ሁላችሁንም። ከዛ ደግሞ ቤተሰቦቼ ላሳልፍም እችላለሁ ከእናንተ ጋር ላሳልፍም እችላለሁ። ትመቹኛላችሁ። አንጀት አትብላ። እንኳን አደረሳችሁ። ሰብስክራይብ አድርጉ። ምናምን ሰብስክራይብ አድርጉ። ሰብስክራይብ አድርጉ። እውነት አድርጉ። ሰብስክራይብ በደንብ በትልልቅ ስራ ይመጣል ይሄ ልጅ። አበረታቱት ብራዘር። ዱነግጀማ